የአላህን ሱብሓነሁ ወተዓላ ውዴታ ለማግኘት የሚረዱ 10 ነጥቦች። ኢብኑል ቀይም ረሒመሁላህ እንዳሉት አላህ ሱብሓነሁ ወተዓላ እኛን እንዲወደን ውዴታውን እንዲጨምርልን የሚያደርጉ 10 ነጥቦች ናቸው። እነሱም አንደኛ ቁርአንን መቅራት፣ ትርጉሙንና ዓላማውን በማንጸባረቅና በመረዳት። ቁርአንን ስንቀራ መቅራት ብቻም ሳይሆን ማጣጣሙንም ስለሚያስፈልግ ትርጉሙን እያወቅን ተፍሲሩን እያስተነተንን ብንቀራ ወላሂ ጥፍጥናው ያኔ ነው የሚታወቀን። ነገር ግን ዝም ብሎ አንዳንዶቻችን እንደሚያደርጉት በረመዳን ቶሎ ለማኽተም ውድድር ያደርጉና እኔ 10 ኸተምኩ 20 ኸተምኩ እያሉ በችኮላ ያለምንም ማስተንተን ያለምንም መረዳት በፍጥነት መቅራት ጣዕሙን አናገኝበትም ወላሂ። ስለዚህ ከልባችን በጥሞና አንብበን ትርጉሙን ለመረዳት እንሞክር። ሁለተኛ የግዴታ ግዴታዎችን ከጨረስን በኋላ በአማራጭ ተግባራት ወደ አላህ መቃረብ። ኢማንን ከሚያጠነክሩ ተግባራት ግዴታ ከሆኑ ተግባራት በተጨማሪ በሱና ዒባዳዎች ላይ መበርታት መጠንከር። ሶስተኛ በምላስ በልብና በአካላት ወይም በጣቶች በማንኛውም ሁኔታ ውስጥ በአላህ ዚክር ቀጣይ መሆን ወይም እሱን በማስታወስ መቀጠል። ዚክር በበዛ ቁጥር የአላህ ውዴታ በእኛ ላይ እንደገና እየጠነከረ ይሄዳል። ብዙዎቻችን የዘነጋነው ጠንካራውና ብርቱ መሳሪያ ዱዓ ነው ወላሂ፣ ዚክር ነው። ምላስም ላይ ቀላሎች ናቸው። ስለዚህ በተቻለን አቅም ቀልባችን ይለስለስ፣ ምላሳችንም በአላህ ሱብሓነሁ ወተዓላ ማስታወስ በዚክር ይርጠብ። ወላሂ በጣም ብዙ አዝካሮች አሉ፣ በርካታ አጀር ማፈስ የምንችልበት ለምላሳችንም ቀላል የሆነ ቦታና ጊዜ የማይጠይቁ በየትኛውም ሁኔታ በየትኛውም ስፍራ ላይ ሆነን ማለት የምንችለው ከሁሉም በላጭ የሆነው ዚክር ደግሞ ላኢላሃ ኢለላህ ሱብሓነላሂ ወቢሐምዲህ ሱብሓነላሂል ዐዚም ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን አላሁመ ኢነከ ዐፉው ቱሒቡል ዐፍወ ፈዕፉ ዐና የመሳሰሉት በርካታ አዝካሮች አሉ። እንበርታ ወንድሞቼ እናቶች። አራተኛ ለራሳችን ከምንወዳቸው ፍላጎቶች በላይ አላህ ሱብሓነሁ ወተዓላ በሚወደው ነገር ላይ ቅድሚያ መስጠት፣ ከግል ፍቅር ይልቅ አላህ የወደደውን ማስቀደም። ምንም ነገር ከመፈጸማችን በፊት አላህ ይወደዋል ወይስ አይወደው ብለን መጠየቅ መቻል አለብን። ስሜታችንን ብቻ መከተል የለብንም። ሐማችን ሐሳብ